ላይክ እና ሰብስክራይብ አድርጉ። የአሰራሩም ሁኔታም እንዲህ ነው እንደምትመለከቱት በመጀመሪያ ተመሳሳይ ስራ ነው የምንሰራው በካሁን በፊት ፓርት 1 ፓርት 2 ብዬ ስራውላችሁ ቪዲዮ እዛ ላይ ማየት ትችላላችሁ እናም እንደምታዩት ነው ካሁን በፊት ነግሬያችሁ ነበር ዲያመንድ ቅርጽ ነው ያለው ቤቱን ማለት ነው 3 ማዕዘን ያለው 4 ቦታ ላይ ያለ ምክንያቱም ከቤቱና ከአሰራሩ አንፃር ስናየው ይሄ ዲዛይን በጣም ደስ የሚልና ለቤቱን የሚመጥን ነው እንደምታዩት መጥጥና አለ የናይት ክለብ ነበርና ካሁን በፊት እንደነገራችሁ የቃጫ አያያዝ ጅብሰም ቦርዱን ከእንጨቱ ጋር አያይዘን እና ብረትም አለ እንዲህ ነው የምናያይዘው ማለት ነው እና እንደምታዩት አብሬ እየሰራኝ ያለው ወንድ ተመስገን ይባላል በጣም አሪፍ ሰው ነውና አብረኝ ነው የሚሰራው ከሱ ጋር እየሰራን ነው ዲዛይን የራሴ ነው እና ቤትም አብረን እየሰራን ያለ ነው ከሱ ጋር ማለት ነው እና እንደምታዩት በጣም የሚገርም ስራ ነውና እንዴት ቆርቆሮ ላይ ቦርድ መስራት የተለያየ ዲዛይን ያለው ቦርድ መስራት እንደሚቻል ነው የሚያስረዳ እና እንደምትመለከቱት አሁን ዘኮሎ ነው የሚባለው ወይም ቨርቲካል ነው የሰራንለት ይሄም